በስዕል ፊት የምናደርገውን አክብሮት አንዳንዶች መጀመሪያ ስዕል አይኑን አያሳየን የስዕል ነገር አያስፈልግም ይሉና በጣም ስትከራከሯቸው ይሳል ግን ለምን ይጸለያል ስዕል ፊት ለምን ይሰገዳል ለምን አክብሮት ይሰጣል ይላል። ስለዚህ ጥያቄያቸውን ኢምፕሮቫይዝ ያደርጉታል እንጂ ተመለሰልን ለካ እናውቅም ነበር ተሳስተን ነው አይሉ። ግን ስዕልን በተመለከተ በስዕል ፊት የሚደረግን አክብሮትን ስግደትን በተመለከተ ለምን ለስዕል ትሰግዳላችሁ የሚል ጥያቄ ሲነሳ መልሱ እኛ ለስዕል አንሰግድም ነው። መልሱ እኛ ለስዕል አንሰግድም የምንሰግደው ለስዕሉ ባለቤት ነው። ይህንን ለማስረዳት እኔ ወደ ጥቅሱ ወይም ወደ ሃይማኖታዊ ሐሳቡ ከመምጣቴ በፊት አንድ ጥያቄ ማንሳት ፈልጋለሁ። ለምሳሌ ብዙዎቻችን በምንሰራበት መስሪያ ቤት ውስጥ ቢሮ ቢኖረን ቢሮአችን ላይ የምንወዳቸውን ቤተሰቦቻቸውን ፎቶ እናስቀምጣለን፣ እናየዋለን፣ ስናየው ፈገግ እንላለን፣ ሲናፍቁን እንመለከተዋለን። ምናልባትም ደግሞ በጣም የራቁንና የማናገኛቸው ከሆኑ ፎቶቸውን እያየን እናለቅሳለን፣ እንስቃለን፣ ትዝታ እያስታወስን ማለት ነው። የሞቱብን እንደሆን በባህላችን የሞተበት ሰው የሞተበትን ቤተሰቡን ፎቶ ይዞ አቅፎ ያለቅሳል። እያለቀሰ ያለው ለምሳሌ አንዲት ሴት አባቷ ሞተው የአባቷን ፎቶ እያየች በአባቷ ፎቶ ፊት ብታለቅስ እያለቀሰች ያለችው ለፎቶ አይደለም፣ እያሰበች ያለችው አባቷ ነው። ምናልባትም አሁን ፎቶ ባለበት ዘመን ስለተወለድን ነው። ይቺ ሴት የዛሬ 500 ዓመት 300 ዓመት ብትኖር ደግሞ አባቷም ልታስላቸው ነው የምትችለው። ስለዚህ በስዕል ፊት ነው አሁን በፎቶ ፊት እያደረገች ያለችውን ነገር የምታደርገው። ግን በፎቶ ፊት ወይም በስዕሉ ፊት የሚደረገው ማንኛውም አይነት ፍቅርም ጥላቻም አክብሮትም ንቀትም ለስዕሉ ሳይሆን ለፎቶ ሳይሆን ለፎቶ ባለቤት ለስዕሉ ባለቤት። በቅዱሳት ስዕላት ፊት የምናደርገው ነገርም ከዚህ የተለየ አይደለም። ለስዕል አንሰግድም ስንል ስዕልን እንቃለን ማለት አይደለም። ስዕል ፊት የሚደረግ ንቀት ስዕሉን ሳይሆን የስዕሉን ባለቤት መንካት እንደሆነ አክብሮቱን በዛ አይን ነው የሚታይ። ስለዚህ አኮ ዘንሰግድ ለረቅ ወለቀለም ወለግብረ እድ ድርሳነ ሚካኤል ላይ አፎሚያ የሚካኤልን ስዕል ይዛ የነበረበትን ታሪክ ከተነተኑ በኋላ አባቶቻችን በደንብ ቆንጆ አድርገው የጻፉት ቃል አለ። ወሶበሂ ንሰግድ በቅድመ ስዕላት አምላካውያት ይላል። አኮ ዘንሰግድ ለረቅ ወለቀለም ወለግብረ እድ አምላክ በሚገለጥባቸው ስዕላት ፊት በምንሰግድበት ጊዜ ለቀለሙ ለወረቀቱ ለቅሙ ለንድፉ የምንሰግድ አይደለም። በስዕል ፊት የሚደረገው ማንኛውም አይነት አክብሮት ስግደትና ጸሎት ለስዕሉ ሳይሆን ለስዕሉ ባለቤት። ስለዚህ ጥያቄ መጠየቅ ያለበት የስዕሉ ባለቤት ጸሎት ይገባዋል ወይ ስግደት ይገባዋል? እሱን ለብቻው እንነጋገርበታለን። አንድ ራሱን የቻለ ቪዲዮ ይኖረዋል በዚህ ቻናል ላይ፣ እሱን መነጋገር ይቻላል። ስለዚህ ስዕሉ ፊት የሚደረገው ነገር ለስዕሉ አይደለም። ለስዕሉ አክብሮት እንሰጣለን ስንልም ለስዕሉ ባለቤት ማለታችን ነው። ቅድም እንዳልነው ተቃይሮ ሊነገር ይችላል። ለስዕልሽ ሰግዳለሁ፣ ለስዕልሽ እንዲህ አረጋለሁ፣ በስዕልሽ ፊት ሲባል ለአንቺ ማለት ነው እንጂ ስዕልሽ ለብቻው ከአንቺ ተለይቶ ማለት አለ። ልክ በወላጆቻችን ፎቶ ፊት እንደምናደርገው ያለ ማለት ነው። ስለዚህ ሊወከል ይችላል። ቅድም ያነሷቸው መልአከ ብርሃን አድማሱ ጀንበሬ በጣም ቆንጆ አድርገው ገልጸውታል። በስዕል ፊት ልመናችንን እናቀርባለን እንጂ ስዕሉ ይማናል ብለናልና ትክክል። ስዕሉ በራሱ ሊሰማን አይችልም። በስዕሉ ላይ ተአምር እንኳን ቢከሰት ስዕሉ አይደለም ያን ያደረገው፣ ከስዕሉ ጀርባ የተወከለው አካል ነው ማለት ነው። ልክ የእግዚአብሔር ስም እንደምንለው ነው። ይህንን እንዳትረሱት። በእግዚአብሔር ስምና በእግዚአብሔር ስዕል መካከል ምንም የተለየ ልዩነት የለም። ስሙ የሚሰራውን ስዕሉ ይሰራዋል። ስሙ በራሱ ኃይል የለውም፣ ስዕሉ በራሱ ኃይል የለውም። የእግዚአብሔር ስም ስለሆነ ነው ኃይል ያለው። ስዕሉም በእግዚአብሔር ስም የተሳለ ስለሆነ ነው። ለስዑላን በስዕል እግዚአብሔር በእግዚአብሔር ስዕል የተሳሉ የተባሉ ሁሉ ኃይል ያላቸው በእግዚአብሔር ስም ስለተሳሉ ስሙ ስላለባቸው ክብሩ ስላለባቸው። በአጠቃላይ ቅዱሳት ስዕላት ከብዙ በጥቂቱ ይህንን ይመስላሉ። ስዕላት በሀገራችን በኢትዮጵያ ደግሞ እንዴት ይሳላል? ለምን ይሳላል? ምንድነው ከሌሎች አሳሳሎች የእኛን ስዕል የሚለየው? የሚሉትን ጉዳዮች ደግሞ በሌላ እንመለስበታለን። እግዚአብሔር ይስጥልኝ።